እንደዚህ ተገላልጠሽ ለምን ወጣሽ? ምንድነው እንደዚህ ነው? ጥሩ ነው። ምን አገባ? እንዴት ምን ይመለከታል? ሴት አለሽ? እንት ሴት ለምን ታሰደቢያለሽ? ምን መጥረቅ ስራ? አዎ ጫማ ነው መጥረቅ ስራ። ምን ነው መጥረቀው? ይሄ እጣብ እግሬ በይ እግሬ እጣባይ እኔ ደግሞ እግሬ አላጥብም። ጫማ ነው ሞሎሎ። እሺ አሁን መኬን ያስጠረኩ አበት እግሬ ያሰጣብሽ መኪና ያሰጣብሽ አስመጪና አስመጪ ምንድነው? ጠረግልኛ አይታየም? ኮል ጠርግ ነው ምንድነው የምጠርገው ነው? አሁን ጫማ እንዴት አይታየም? አወራ የእግርሽ ነው የጫማው ነው ጫማ ምን የሚመቸው ይሄ እንደ ጥልፍልፍ ያርጋሽ ምን ነው የሚመቸው? ለፍላፍ ነው ለታቸው አይታየም? እንደ አወራው ስርዓት ያርጊ አንቺ ዛፍሽ አትክፈች እንዳለባበስሽ ግልጥጥ ጠርገሽ አንደበትሽም አትክለጭ። ምን አገባ ስለኔ አነጋገር ይሄ ምንድነው? አንተ ጫማ አይደል እንደ መጥረቅ ስራ? አዎ ጫማ ነው መጥረቅ ስራ። ምን ነው የምጠርገው? ይሄ እጣብ እግሬ በይ እግሬ እጣባይ እኔ ደግሞ እግሬ አላጥብም። ጫማ ነው ሞሎሎ። እሺ ኧረ እኔ ባንተ ውሃ ነው እግሬ የምታጠበው? አይ በራስሽ ውሃ። ኧረ በእናትህ ዝም ብለህ እናትሽ አትማዘሽ። አልጠርግም። ኧረ ዝም በል በእናትህ አልጠርግም። አባ እንደ ምን ትነጫነጫሽ ደግሞ ተካፋም ቢሳ ጥረቅ ስራት ምንድነው? ስራት ያዥ ወይ ስራ አንቻት ነው። እንዴት ነህ? ሰላም ነው አለው ዳኔ። አዎ ወይ በኋላ እንገናኛለና እንደደውልልኝ። አሁን መኬን ያስጠረኩ አበት እግሬ ያሰጣብሽ መኪና ያሰጣብሽ አስመጪና አስመጪ አበት መኪናሽ እግርሽ ያሰጣብሽ አይደለም? እሺ ደውልልኝ። ቆይ እደውልልሃለሁ። ከስር ዌቲንግ እየገባብኝ ነው። አይ ማሚ ናት እደውልልሃለሁ። እሺ ሄሎ ወይ ቤክ እናትሽ ወንድ ናት? እናትሽ ወንድ ናት? አንተ ምን አገባ? አይ እናትሽ ወንድ ናት? አዎ ወይ ደስ ይላል። አሪፍ ነው። በቃ በኋላ ፈታ እንላለን። እሺ የሆነ የምሄድበት ቦታ አለ። ፋዘር የሆነ ቦታ እንሄዳለን ብሎኛል። ከዛ በኋላ አንተን ነው የማገኘው። ኧረ ችግር የለውም አታስብ። ማንም ቀጠሮ አልይዝም። እሺ እደውላለሁ። እሺ እኔ የምልሽ መኪናው ሞተር ቤት እየታጠብ እንደ ምን አገባ? ሞተር ቤት እየታጠብ ይመለከታል። ልክ ነሽ። ይሄም እግርም መኪና ነው። ልክ ነሽ። ለእንዳንቺነቱ እግርም መኪና ነው። ስለዚህ ያው ዘመኑ ሰው እንዳይፎግርሽ የራስሽ ያለውን ነገር ላይ ውጥር ለማለት ይኖረኛል። አንተ በምን እንደምታውቀው? ልክ ነሽ። በምን ታውቃለህ? እግርም መኪና ነው እናት። ልክ ነሽ። እግርም መኪና ነው። ምን ስለፍላፊ ነው ማለት ነው? ቀዳዳ ኧረ በእናትህ በጣም ነው እኔ ካንተ ጋር ማውራት በጣም ነው የሚከብደኝ። በልበልናት እስቲ የፊትን አዋራ መጀመሪያ አያውና ከዛ በኋላ ከኔ ጋር ታወራለህ። ኧረ አላወከኝ በጣም እናተ ወተን ገባች። ወንድ ናት እናትሽ? ምስኪን አዳም እሱ ይሻላል። ተጋልብጠሽ ሌላ ወንድ ወይ እንዴት ነሽ? እንዳንቺ ራሱ እሳት አደጋ ስልክ እኮ ያነሳ አይቆጣም። ኧረ ተው የእሱን ነገር አልነገርኩሽም ለካ። አቤት ራቁቱን ያስቀረው እርቃኑ ነው። ምን አለበት ለነገሩ ያስታውቃል። መልሻለሁ ምናምን ሲላል ነበር። ውሸታም የእነሱ ውሸት እኮ ነው በጣም ነው የሚገርመኝ። አንድ የሚፈልጉትን እስካገኙ እናንተ ጻድቃን ፈልጎ እስካገኙ እኔ ታዲያ ምን ሞኝ ነው እንደምታውቂ ጉድ አድርጌ ነው የወጣሁት አይደል? ኧረ ዝም በይ በእናትሽ። ወድሻለሁ ምናምን እያለ ደግሞ ይለፈልፋል። እሱም ብሎ ደግሞ ኧረ ሌላም ብዙ ነገር ነው ያለው አሉ። ድርጅት ሁሉ አለው አሜሪካን አሉ። ኧረ ቆይ እሱማ አንድ ነገር ተዘጋጅቶለታል እሱ ታባቱ እስካጋይ ነው ሁሉም ነገር። ዛሬም ደግሞ አንድ ሰው አለ። አዎ ደውልሻለሁ። በቃ አንቺ እንደ ትናንትና ሰግነይ ቶሎ ግቢ ምናምን ብለሽ ተሰክሻለሽ። እኔ ከዛ ሄጄ አሪፍ ድራማ እንሰራለን። እሺ ከፈለግሽም ትመጫለሽ። ደውልሻለሁ። ያለውን ነገር እነግርሻለሁ። ተባብራችሁ በህብረት እንዝራ እንደምባለው በህብረት አተረንስ እሱ ደግሞ ዝም ብሎ ነው እንደሚያለቅሰው ወድሻለሁ አፈቅርሻለሁ እያለ ያ ይለው ሸቱ ነው እባክሽ ብሉ ዳዊ በቃ እሺ ቶሎ ለባብሰሽ ውጭ ቀይር ጫማው እንዳታረፍሽ እስቲ አንድ ለፍላፍ ያለኝ እንዴት ነው
አንቺ ስራት ያጅ ኦኩ ያብስ እሺ ደውል ቻው ምን አልሽ እናት ቅድም አሁን ምን አልኩ አንተ ጆሮ ከኔ ጋር ነው ያለው አይ እኔ ጋር ነው ያለው አይ ማጋ እንደው ፈለግሽ ቆይ ነምልሽ ምን አደረኩ ወንዱ ነው ያልሽው ስራ ላይ አይደል እንዴ ያለው አሁን ምን ያልኩ ምን ማን ሞኛለ እኔ ምን ነው ምንድን ነው ያልሽው ድገም ይሆን እርቃኑ ወንዱ አንተ ለነሱ ተከራከረኝ ነው ለወንዱ ተከራከረኝ ነው እውነት ያንቺውን እንደዛ አርጋሻል እርቃኑ አስቀርተሽ ወጣሽ ምን አገባ ከነ እንትኑ ማንጠልጠያው ማሽኑ ለታየ ሙሉ ማሽኑ ጥለሽ ቆይና ምን ሰውዬ ነው ታችሁ ዛሬ ደግሞ ሰውዬ ምን በቃ አንተ እንደዚህ ከነጀስከኝ ዛሬ ላይ ቀናይ ነው ኧረ አይቅናሽ ድብን ያርጎ አይቅናሽ እንዳይሳካል ምን አገባ ቆይ አንተ ዝም ብለህ ነው ለፈልፈው ቆይ ስራሽ ምንድን ነው ስራ የለህም አንተ እቺ ስራ ታርጊ ስራሽ ምንድን ነው አንቺ ስለ ስራ ምን አገባ ስራሽ ምንድን ነው ምን ይመለከታል አሁን ሴት ልጅ ክብር እንደዚህ መገላልጥ መጣት ክብር ነው ክብር ነው ፕሮግራም ነው የለበስኩት ይቅርታ ፕሮግራም ያነሽ ወጣሽ እንደዚህ ብትን ብለሽ ወጣሽ ያለው የሌለው ፓውደሩ ጥርቅምቅም ያርጋሽ ለብሰሽ ተቀባብታሽ በእናትህ አንተ እንትን በጣም ነው የሰለቸኝ አሁን ቶሎ በልና በእናትህ ጠራርገኝ ወሰጂ ባላገ ለነገሩ ምን አንቺ የለብሽ ለዚህ ምን ወንድ መቃየሩ ወንድ መተረመሱ ለአንቺ ክብር ነው ዝና ነው በእናትህ ዝም በል ኧረ ዘርባይ ክብረ ቢስ ነሽ በጣም ምላስና ፊትን በዚህ ነው አሁን እንዲህ ለብሰሽ እጂ ስራት ያርገ ወደዛ እጂ አንቺ ኮተትሽ ዘዋሽ ባላገ ለነገሩ ያስተዋውቃል እንትን ሶስት ነው ከሰጠው ይሄ ምን ይሻው እንደዚህ ተገላልጠሽ ለምን ወጣሽ ምንድነው እንደዚህ ጥሩ ምን አገባ እንዴት ምን ይመለከታል ሴት አለሽ እንቺ ሴት ለምን ታሰደቢያለሽ ክብርሽ አጣብቅም ሴት ልጅ ክብርና ክብር በዚህ ነው እንደሚጠበቀው አዎ ያለባበስሽ ይጀምራል አሃ ተገላልጠሽ አደባባይ ይውልኝ ብለሽ ወጥተሽ ነው እንደዚህ ማለት ነው ነው ነገር አይደለም ይቅርታ እኔ በመኪናዬ ነው የምሄደው መጥቶ ፒክ የሚያደርገኝ ሰው አለ ልክ ነው አሁን ጥረግና አዎ ወንዱ ከወንዱ ማገለባበጡ ምን ማረጉ በሽታ ሁሉ ነገር የሚረካከበው ላንቺ ጃብድ ነው ከዛ ወጥሽ እከለክ ምን ነው የሚመለከተው እንዴት አይመለከት ጨርሰኝና ልሂድ እንዴት ኧረ ዘም ጨርስሽ ምን አይነት ከዛ እንዳንቺ እንደዚህ ይለበሳል ይወጣል ምንም ማዋቁ ምስኪን የሆኑ እህቶች ላይ ጥቃት ይደርሳል በእናትህ እንካ አሁን በቃ ልሂድ ምንም ባራዛ ይጃ ወሬ አዎ ለሌሎች ለእህቶችሽ አሪያሁን ሃሎ አዎ ደርሻለሁ የቱ ጋር ነው ያለው እሺ የትኛው ግቢ ነው የቱ ጋር ነህ ይሄው በር ላይ እንዴ ሰላም ነው እንዴት ነው ጋሽ ሰላም ነው እንዴት ነው ሰላም ነው አለን እግዚአብሔር ይመስገን አለን ምን ጠፋ እንደ መንገዱ ችግር የለውም ያው መንገዱን እንግዲህ አግኝተን መተናል ምን አዲስ ነገር አለ አዲስ ነገር ያው ጋሽ ትንሽ ስራው ትንሽ በጣም ፈተና አሁን ላይ እንደ ፈተናው በጣም በዛ የፍተሻ ነገር በቃ ሰው ሆነ ወሬ ትንሽ ተናፈሰ ሰሞኑ ግን እንደሚሆነው ሆነ ስለዚህ ምንድነው አሁን እንደ ችግር የምታነሳቸው ነገር እንደ ችግር ማጋሽ ይሄ ስራ በጣም እልያስጨራሽ ነው ምክንያቱም አሁን እኛ እዛ ገጠር ሄደን ገጠር ውስጥ ልጆቹ ለመሰብሰብ ያው ከወረዳ ከውስጥ ከገጠር ውስጥ ነው የምናመጣው ማለት ያቅመ ደካማ የሆኑ ሰዎችን እንደ ደካማ ጎናቸውን እንደ ሽልፋት ያርጋል ብር የሰጠን ልጆቹ ልናስተምር ነው ከተማ ሄደን ጥሩ ስራ እናሰራን ስል ገጠር ያሉት ያዋኮናቸው ይሰጣሉ እኮ እነሱ ይሰጣሉ ከገጠሩ እንደወጣን ከተማ ውስጥ ያለው ፍተሻ ለብር በቃ ለፍተሻ ያለው የኛ ሰዎች በየከለ ያሉት የኛ ሰዎችም ትንሽ አሁን አንዳንዱ መቀየር አለበት ያው ማራጃ ይዘው እንዳይጠፉ እንጂ መቀየር አለባቸው እሱ ወይ ማስጠንቀቅ ዛቻ ማሰጠት አለበት አሁን ግን እዛ ጀሞ ላይ ያለው ላይ አሪፍ ሰው አስቀምጠናል አሁን ጥሩ ነው አሁን ያለበት ወቅቱ ጥሩ ነው ግን እዚህ የተወሰኑ ልጆች ያሉ እዛም አሉ አሁን ገንዘቡን ትንሽ ከፍ እናርግና ሰዎቹ መሻወር እንችላል አዎ አሁን አንደኛ የልማት ስራ አይደለም እያሰራን ያለው የጥፋት ስራ ነው እየሰራን የጥፋት ስራ ደግሞ ጥንቃቄ ይፈልጋል ምን አይነት አነጋገር ነው የምትናገረው ልክ ነው አንደኛ ኤክስፖርታችን ቆሟል ምክንያቱም ገቢ ከበፊቱ ምንም እያገኘን አይደለም አንደኛ ወጫችን ብዙ ነው ከስተመሮቻችን እየጠበቁ ነው አንደኛ አገር ውስጥ ያሉትም ከሀገር ውጭ ያሉትም እንደገና ደግሞ እንደዚህ መውለድ ያልተሳናቸውም እንደዚህ ልጅ ደግሞ የሚፈልጉ ብዙ ሰዎች ናቸው እኛን እየፈለጉ ያሉ በአሁኑ ሰዓት ሲቀጥል ደግሞ ሴቶች ናቸው መብዛት ያለበት ምን ያህል ልጆች አሉ አሁን እዛ ሴቶቹ ላይ ትንሽ ቻሌንጅ ያለ ጥሩ እንትን እንዳይመጣ ሴቶቹ ትንሽ እንትን አሉ ግን እንደዛም ሆነ አልተበጋርንም ሴቶቹ ያመጣን ነው ሴቶቹ ሲሆን ደግሞ በጣም ጥርጣሬ በዛ ፍተሻውን ጥርጣሬ ስለበዛ አውቀን አንድ ሁለት ሶስት እያሳለፍን አንድ ሁለት እያሳለፍን ነው አሁን እንደው እዛም ያለ ሰው ያገዘን ነው እዛው ያለው ወረዳ ገጠር ውስጥ ያሉ ሰዎች ያገዙ ነው አሁን እዚህ ሁለት ሴት አለ እዛ ጀሞ ላይ 6 ሴቶች አሉ እስቲ አምጣቸው እሺ አተማን መስፍን
መስፍን እኮ አሁን እኮ በጣም ለጥበቃ በጣም አመቺ አይደለም። ኧረ ጋሻ ያሳስቦት እንደዚህ ማንም የለም እንደ ጸጥ ያለ አካባቢ እኮ ነው እንደ እንዴት ናችሁ? ኖ ሚጣይ ነይ ጎበዝ እንዴት ነሽ? ማማ ነሽ? ጎበዝ ጎበዝ። እንግዲህ እሱ ነው እሺ፣ እሱ ነው የሚያስተምራችሁ። እሺ እንዴት ነው የሚንከባከባችሁ? እንክብካቤ ጥሩ ነው? በደንብ እያላችሁ ነው? ብስኩት ገዛለሁ፣ ጁስ፣ ሆሊፖፕ ሁሉ ጊዜ ያለው አልገዛም ይገዛ ዋጋ ጥሩ ልጆች ናቸው። አስቸግሩ ያው እሱ ነው እናንተን የሚያስተምረው ልብስ የሚገዛው። እሺ ልጆች፣ ስለዚህ እሱ ነው የሚያሳድገው። እንግዲህ እሱ አመስግኑ። እሱ እናንተ እንድታድጉ እሱ ነው የሚለፋው። እሺ አዎ፣ ከዛ እናንተ ጥሩ ቦታ ትደርሳላችሁ። እሺ አዎ፣ ስራም እንትን ይባላል፣ ስራ እንሰጣችኋል። እሺ ትሰራላችሁ። እሺ አዎ፣ ትማራላችሁ። ጎበዝ ልጆች፣ ትምህርቱም ትቆጥራላችሁ። እሺ በቃ ጥሩ ነው የምትሆኑት። አዎ፣ እነዚህ ናቸው እንግዲህ ሴቶቹ እዛ አሉ፣ ሌሎቹም አሉ። አንቺ ወደ ስራ ማስተማራት እሱም ጥሩ ነው። ስራ መግባት ይችላሉ፣ እነሱ ስራ መጀመር ይችላሉ፣ በቂ ናቸው። እነዚህን ደግሞ እናሳድጋለን እንዳሉት ለዛ ለአዲሱ ፕሮጀክት ማሳደግ ልጅ ለሌላቸው እንሰጣለን፣ እናሳድጋለን። እሺ አዎ፣ እኔ ጥሩ ልጆች ናቸው፣ ጥሩ ናቸው። ዛሬ ቤተሰቡ ጥሩ ነው። በቃ እሺ፣ ችግር የለውም። ማታ እመጣለን፣ መኪና ልክላቸዋለሁ። ወይ እኔ አብሬ እመጣለሁ፣ ወይም ደግሞ ሌሎች የኛ ልጆች አሉ ከነሱ ጋር አንድ ላይ ትመጣላችሁ። ኃላፊያችሁም ከእናንተ ጋር ይሆናል። እሱ ነው እሺ። ምን ትምላችሁ? አዎ እሱ አባታችሁ ነው፣ እሷ ደግሞ እናታችሁ፣ ልክ እንደ እናት። እሺ ስለዚህ ዳቦም አምባሻ ሁሉ እሺ እሳቸው ናቸው እናንተ ማሳደጉት። በኋላ እንግዲህ ሌላ ቦታ እንቀይራለን። እሺ አሁን ዳቦም አሰምቶም ይገዛል፣ ከዛ ስራም ትጀምራላችሁ። እሺ በቃ ጥሩ። እሺ ግቡ።